የኢራኑ ጠቅላይ መሪ አያቶላህ አሊ ሆሜኒና ሌሎችም 40 ከፍተኛ የኢራን ባለስልጣናት መገደላቸውን የመገናኛ ብዙሃን ዘግቧል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ አዎ አያቶላህ ተገድሏል ሲሉ፣ የኢራን የመገናኛ ብዙሃን በበኩላቸው ይህ የስነ ልቦና ጦርነት ነው እያሉ ነው። የመካከለኛው ምስራቅ ጦርነት በርካታ ሀገራትን አዳርሶ ቀጥሏል። ኢራንም በአሜሪካና በእስራኤል ለተፈጸመባት ጥቃት ያጸፋ እርምጃዎችን እየወሰደች ነው። የተፈራው የመካከለኛው ምስራቅ ጦርነት ከቴል አቪቭ እስከ ቴህራን፣ ከዱባይ እስከ ዶሃ ግዙፍ ህንፃዎችንና ቅንጡ ሆቴሎችን እያወደመም በአየር በሚደረግ ፍልሚያ እየተከናወነ ያለ ወደ መሆን ተሸጋግሯል። በኢራን ላይ ጥቃት ለመፈጸም ስትዝት የሰነበተችው አሜሪካም ወሳኝ የአየር ኃይል አውሮፕላኖችንና የባህር ኃይል መርከቦችን ለሳምንታት ወደ ባህረ ሰላጤው አካባቢ ስትልክ ሰንብታ አሁን የኢራን ከተሞችን እያጋየች ነው። እስራኤልም እንደተጠበቀው ከትናንት ጀምሮ በኢራን ዋና ከተማና በሌሎችም ከተሞች ላይ ድብደባዎችን ያደረሰች ሲሆን የኢራን ጠቅላይ መሪ አያቶላህ አሊ ሆሜኒና የፕሬዝደንቱን ጽህፈት ቤት ደግሞ ዋነኛ ኢላማዎቹ አድርጋ ነበር። አያቶላህን በተመለከተ እየወጡ ያሉ መረጃዎች ደግሞ የኢራን ታላቁ ሰው ተሸንፈው አስከሬናቸው ተገኘ የሚል ሆኗል። የኢራኑ መንፈሳዊ መሪ አያቶላህ አሊ ሆሜኒ መገደላቸውና አስከሬናቸው መገኘቱን አንድ ከፍተኛ የእስራኤል ባለስልጣንን ዋቢ አድርጎ የዘገበው ሮይተርስ ነው። የኢራን የመገናኛ ብዙሃንም አስከትለው በተለይም ፋርስ የዜና አገልግሎት ደግሞ የአያቶላህ ሴት ልጅና የልጃቸው ባል እንደዚሁም የልጅ ልጃቸው ተገደሉ የሚል መረጃን አሰራጭቷል። የአያቶላህ አሊ ሆሜኒ ግድያን በተመለከተ ግን የኢራን የመገናኛ ብዙሃን ይህንን ዘገባ እስካጠናቀርንበት ጊዜ ድረስ እያስተባበሉ ነው የሚገኙት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ግን አያቶላህ አሊ ሆሜኒ በእስራኤልና በአሜሪካ የአየር ጥቃት መገደላቸውን የሚያሳዩ በርካታ ምልክቶች መኖራቸውን ይገልጻሉ። የአምባገነኑን የሆሜኒን ቅጥር ግቢ ደምስሰናል፣ ይህ አምባገነን ከእንግዲህ የሌለ መሆኑን የሚያሳዩ ብዙ ምልክቶች ደርሰውናል በማለት ከሆሜኒ በተጨማሪ የገዢው ስርዓት ከፍተኛ ባለስልጣናት፣ የኢራን አብዮታዊ ዘብ አዛዦችና የኒውክሌር ፕሮግራም ቁልፍ ሰዎች መገደላቸውንም ኔታንያሁ ገልጿል። እስራኤል በቀጣይ ቀናትም በሺዎች የሚቆጠሩ የሽብር ስርዓቱ ኢላማዎች ላይ ጥቃቷን ትቀጥላለች ሲሉ አሳውቋል። በቴህራን የሚገኘው የሆሜኒ መኖሪያ ቤት ከፍተኛ ውድመት እንደደረሰበት ደግሞ የሳተላይት ምስሎች አረጋግጧል። ሲቢኤስ ደግሞ በእስካሁኑ ድብደባ የተገደሉ የኢራን ባለስልጣናት አሃዝ 40 አካባቢ ነው በሚል ዘግቦታል። የኢራን ጦር ከፍተኛ አዛዥ አሚር ሃታሚ ደግሞ በአሜሪካና በእስራኤል ጥቃት ከተገደሉ ጦር አዛዦች መካከል አንዱ ናቸው ተብሏል። የኢራን የውጭ ጉዳይ ሚኒስትር ግን መሪያችን አያቶላህ እስካሁን ደህና ናቸው በሚል ነው መግለጫ የሰጡት። ቀደም ብለው የተቀረጹ የአያቶላህ አሊ ሆሜኒ ቃለ ምልልሶችን ያሰራጨው የኢራን ቴሌቪዥን ላይ የቀረቡ የሀገሪቱ መንግስት የቅርብ ሰዎችም መሪያችን ተገደሉ የሚሉት የምዕራባውያን የመገናኛ ብዙሃን የስነ ልቦና